ወርም ሆል ውስጥ በስፔስሺፕ ልንቀሳቀስ ብትሉ ግራቪቲ ቀዳዳው መዝጋት ስለሚፈልግ ገና መሃል ሳትደርሱ ጭፍቅ ያደርጋችኋል። ሶ ጋይስ አሁን ስትሬንጀር ቲንግስን አይቼ መጨረሰ ነውና ካላያችሁት እንደታዩት ሪኮመንድ አደርጋለሁ። ሶ እዛ ውስጥ ካያችሁት ወርም ሆል የሚባል ኮንሰፕት አለ። ለወሬ ያህል የፊልም ፈጠራ ወይም ፊክሽን ይመስላል፣ ግን ማቴማቲካሊ በአንስታይን ቲዮሪ መሰረት ወርም ሆልስ እውነት ናቸው። ብዙ ሰው ጋር እንዲደርስ ላይክ ኤንድ ሼር ኮፒ ሊንክ አድርጉ። ወደ ቪዲዮ ነገሩን በቀላሉ ለመረዳት ስፔስን ወይም ጠፈርን ልክ እንደ ባዶ ቦታ ማሰብ አቁሙና ልክ እንደዚህ ወረቀት አድርጋችሁ አስቡት። ይህንንም ስፔስ ታይም ብለን እንጠራዋለን። ልክ እንደ መሬትና ፀሐይ ያሉ ግዙፍ አካላት እዚህ ወረቀት ላይ ሲቀመጡ ወረቀቱን ያጎደጉዱታል ወይም ቤንድ ያደርጉታል። ይሄ መጎድጎድ ነው እኛ ግራቪቲ ወይም የስበት ኃይል እያልን የምንጠራው። አሁን ለምሳሌ ከምድር ወደ ማርስ መሄድ ፈለጋችሁ እንበል። በተዘረጋው ወረቀት ላይ ከምድር ወደ ማርስ ለመሄድ በትንሹ 6 ወር ይፈጅባችኋል። በስፒድ ኦፍ ላይት ራሱ እንጓዝ ብትሉ በ3 ደቂቃ ልደርሱ ትችላላችሁ። ነገር ግን የብርሃን ፍጥነት ቫስት ከሆነው ዩኒቨርስ ጋር ሲነጻጸር በጣም ትንሽ። ነገር ግን ይህን የስፔስ ታይም ወረቀት ሁለት ቦታ ብታጥፉትና ሁለቱ ነጥቦች ቢነካኩ በቅድሙ ርቀት መሄድ ላይ ይጠበቅባችሁ ይችላል። ልክ እነዚህን ሁለት ነጥቦች ቆርጠን የምናወጣው አጭሩ መንገድ ወይም አቋራጩ መንገድ ወርም ሆል ይባላል። ታዲያ እስካሁን ለምን አልሰራነውም ካላችሁ ፊልሞች የማይነግሩን አንድ ነገር አለ እዚህ ጋር። ግራቪቲ ይህንን ቀዳዳ መልሶ መዝጋት ይፈልጋል። ወርም ሆል ውስጥ በስፔስሺፕ ልንቀሳቀስ ብትሉ ግራቪቲ ቀዳዳው መዝጋት ስለሚፈልግ ገና መሃል ሳትደርሱ ጭፍቅ ያደርጋችኋል። ሌላው በጣም የሚያስገርምኝ ነገር ልንገራችሁ። የወርም ሆልን አንድን ጫፍ ወደ ብላክ ሆል ብታስጠቁት በዚህኛው ሳይድ ያለው ታይም ይዘገያል። ከዚህኛው ጫፍ ወደዚህኛው ጫፍ ስትሸጋገሩ ቦታ ብቻ አይደለም የምትቀይሩት፣ ወደ ሌላ ታይም ነው የምትገቡት። በሳይንሱ ቲዮሪ ወደ ኋላ መመለስ ትችላላችሁ ማለት ነው። ስለዚህ ወርም ሆልስ ማቴማቲካሊ አሉ፣ በተግባር ግን ለአሁኑ የማይታሰቡ ናቸው። አሁን እድሉን ብታገኙ ምን ታደርጋላችሁ? ወደ ማርስ ትሄዳላችሁ ወይስ ወደ ዛሬ 10 ወይም 15 ዓመት ተመልሳችሁ የሚቆጫችሁን ነገር ፊክስ ለማድረግ ትሞክራላችሁ? ፎሎ ናፊያድ ፒስ አውት።